እና ፈርስት ዴት ላይ ምንድነው የሚመችሽ? ፈርስት ዴት ላይ መጸለይ። ሲያዩ ድሮም አፍንጫው አይጣል ምን ያህል እንደመሰፋ አፍንጫውን አይተ አፍንጫው ሰፊ ነው። ዶክተር ወደ ታካሚ ፍላጎት ታናና ታካሚ ፍላጎት ሰላም እግዚአብሔር ተሻለ እንዴ? ባለፈው ሰጠው መድኃኒት እንዴት ሆነ? አዎ እንዴ ባለፈው የሰጠኝ መድኃኒት በቃ ዋጥኩት እንዳለ ሸርተት ብሎ እንዳለ ነው የወጣው። በጣም አሪፍ ነበር። ከሰሞኑ የጽጌ ሮያል ጉዳይ እጅግ አነጋጋሪ ነበር። በጉዳዩ ዙሪያ አዳዲስ መረጃዎች እየወጡ ይገኛሉ። ጽጌ ሮያል የተናገረች ነገር አለ እየተባለ ነው። ትታወቅ የነበረችው ጽጌ ይቅርታዋን በይፋ አስታውቃለች። ሰላም ጤና ይስጥልኝ ቤተሰቦቻችን፣ እንዴት አላችሁ? አማን ነው አልላትን ክብሩ ይስፋ። ለዛሬ ከሰሞኑ አነጋጋሪዎችና እጅግ አዝናኝ ሰሞነኛ ቪዲዮዎችን ይዘን መጥተናል። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ለቻናሉ አዳዲስ ከሆናችሁ ሰብስክራይብ አድርጉ። ይህም ቪዲዮ ላይክ አድርጉት። አትጎዱም፣ በኔ ምንባችሁ ትስቃላችሁ፣ ዝናናላችሁ። ወደ ፕሮግራማችን እንግባ። ፈርስት ዴት ላይ ምንድነው የሚመችሽ? ፈርስት ዴት ላይ መጸለይ። እንደውም አሁን ለምን አንጸልይም? ፈጣሪያችን ሆይ ጨፍና፣ ፈጣሪያችን ሆይ ቀናችንን ባርከው። አሜን። ባሰብከው ላይ አሜን። ፍቅርህን ብቻ ነው የምንፈልገው። ገንዘባችንን እንዳለ ጥርግ አድርገው ወሰደው። ምን አልሽ? አንተ ጸሎት አይቋረጥም። በቃልህ ካልተገዛ እስኪገባን ድረስ ሰባብረህ አስቀምጥ። ምንድነው የኔ እናት አካል ስንኩል ልታረጊ ነው እንዴ መጣሽው? ምን ሆነ ነው? እስክንጨርስ አትጠብቅም እንዴ ራስሽን ቻያ ወይ? እሺ ልጨርስ ነው። ዝም በል በቃ። ይሄን መልካም ልጅ መልካም እንደሆነ አቆየው። አሜን። አሁኑኑ ጥራውና በቤትህ አቆየው። ውጭልኝ የኔ እናት። እንዴ ምን ሆነ? አይ አይደለም ውጭልኝ። ትንሽ አልጫው ውጭልኝ። ከዚህ ለደፋይ ነው እንደዚህ ተኛ። ዶክተር ወደ ታካሚ ፍላጎት ታናና ታካሚ ፍላጎት ሰላም እግዚአብሔር ተሻለ እንዴ? ባለፈው ሰጠው መድኃኒት እንዴት ሆነ? አዎ እንዴ ባለፈው የሰጠኝ መድኃኒት በቃ ዋጥኩት እንዳለ ሸርተት ብሎ እንዳለ ነው የወጣው። በጣም አሪፍ ነበር። እና ምን ነገር ጣለ? ብጉር ወጣብኝና አፈረጥኩት። ብጉር? ታዲያ ብጉር እኮ ተወጣኝ ምን ችግር አለ? ብጉር እኮ የሚፈርጥ ነገር ነው አይደል እንዴ? አዎ እንትን እኮ ነው ብጉር የወጣበት ቦታ ብቻ አፈረጥኩት እኮ። ብጉሩን አይደል አፈረጥከው? ምን ችግር አለ? ብጉር ይፈርጣል እኮ። ታካሚ ፍላጎት እንዴት ነው ነገሩ? አልገባህም? ይኸውልህ ዶክተር አልገባህም። ይኸውልህ ብጉሩ የወጣው እታች ነው። ብጉሩን መስሎኝ አፈረጥኩት። ዋናም ሁለቱንም ነው? አይ አንዱን ነው ያፈረጥኩት። አንዱ እንዴት እናድርግ? በእናትህ ንቅናት ሰላም አልጀመርንም። እንዴት እናድርግ? እና አሁን እንዴት ነው እንትን ማድረግ የምንችለው? ሳምፕል ይኖርሃል እንዴ? ፈሳሹ ሳሻኖት ሙኩት ፊት ልጋጋም ሲያዩ ድሮም አፍንጫው አይጣል ምን ያህል እንደመሰፋ አፍንጫውን አይተ አፍንጫው ሰፊ ነው፣ ይልጥጣል። እዚህ ጋር ነው የሚደርሰው። ከንፈሩም ሁለቱም ከንፈሩ ሁለት ቦታ ብትሰነጠቅ የሁለት ሰው ከንፈር ነው የሚወጣው። አራት ከንፈር ማንን ነው? ምላሱ ሜትር ስለራሱ ነው እንደሚያወራው። ስሙ እየወረደናል። ስሙን አያበጥር ወይ አይቆርጥ። ጸጉሩን ጉፍሬ ሁል ጊዜ እሱ ብቻ አዋቂ ተንታኝ። እኔ ግራ የሚያጋባኝ ይሄ ነቢያት የምትባሉት ፓስተሮች የምትባሉት ግራ እኮ ነው የምታጋቡት። ወዴት ነው የምትመደቡት? እኔ ግራ እኮ ነው የምታጋቡኝ። አልገባኝም። ምኑ ነው ግራ የሚያጋባ? የምታወሩት በሙሉ ግራ ነው የሚገባው። አሁን ይሄ ዶፍጬ ፊቱን ይዞ ረዥም ምላሱን ይዞ ወደ እኔ አይደለም መዘንዘር አለበት። ሳይኮሎጂካል ከሆነ ሳይኮሎጂስት ከሆነ ሳይኮሎጂስት ከሆነ ፓስተር ነው። ግን ሁለተኛ ነገር ደግሞ አንተን ራሱ ከየት ነው የመጣው ምን አይነት እንዴት እንዲባላል ብሎ ሲታች ሰምቻለሁ። ለምን ይባላል ነው ሶፊ ግን እያቀሳሰረች ነው። ለምን ከየት መጣብን እኮ ነው። ከየት መጣብን? ከየት ነው ያመጣብን? እሱ ፈቅዶና እሱ ከልክሎ እሱ ፈቅዶ ያመጣቸው እሱ ከልክሎ የቀሩት አሉ ማለት ነው። ፈቃጅ ነው ማለት ነው። እሱ ሙኩት ፊት ትክክል አይደለም። ሙኩት ነው ሙኩት ፊት ልጋጋም ብሎ ተመቸኝ መድረክ ተብሎ በየመድረክ አፍ መካፈት ጥሩ አይደለም። አፍ ሲከፈት ጮግ አይምሮ ይታያል። ወደ ላይ ሽቅብ ይታያል። ወደ ታች አይደለም፣ ሽቅብ ይታያል ወደ ላይ።
አፍ ሲከፈት አይምሮ ይመዘናል ይታያል። አፍ ሲከፈት ትክክል አይደለም። ጨጓራ ይታያል ነበር። ማቆም አለበት። ትክክል አይደለም። አዎ ግን እሱ የስተቸው ነው። አሁን ላይ ደግሞ እንግዲህ አይታው ከሆነ ሴቶች በየምግብ ቤቱ በጣም በብዛት ይታያሉ። በየጥሬ ስጋ ቤቱ፣ በየሬስቶራንቱ ከወንዶች ይልቅ እንደውም ሴቶች ናቸው አብዛኛው ምግብ ቤት የሚገኙት እና የድሮ ደግሞ እናቶች ምናምን እንደዚህ ሴት ልጅ ብቻዋን ሆቴል ሄዳ አትበላም። እንግዲህ በዚህ በኢትዮጵያ ባህልና ኮንቴክስት ከተመለከቱ እንዴት ነው? አይቼዋለሁ። በጣም ሽምቀቅ ነው የምልህ። ሴቶች ብቻቸውን ወንበር ይዘው አጣባቡብን። ቦታም ጠፋ። አሁን የት እንበላለን? አሁን እኮ ግራ ገብቶን ቤት ገባን። በቃ ወንድ ወደ ቤት ሴቱ ወደ ውጭ በቃ ተቃራኒ ሆነ። አንዳንድ ጊዜ መጨረሻ ዘመኑ አሁን ነው እንዴ ነው የምለው። ሲጠጡስ አይተህ ድረፍት ቆሮቆንዳ ወጥፎ ከታች ወጥፎ ነው የሚጠጡት፣ እንዳይፈስ ወደ ታች እንዳይዘል ሲጠጡ በቃ ለጉድ በቃ ሴቶቹ ሲጠጡ ቁርጥ የሚበሉት ቁርጥ የሚጠጡት በበርሜል። ይበቃል። በፕሮፌሽናል መንገድ ነው ሴቶች የታሙት። ሪል ስቴት ግዛ። የምር ተወደዋለህ። ምኑን ነው የምወደው? እንደው ፊቴን ስታዩ ሪል ስቴት የመግዛት አቅም ያለኝ ሰው መስላለሁ? ኪሴ በብር ሆዴ በምግብ እጦት ተጣብ ቆሪ ስቴት ግዛት ይኛለሽ። እዛ ሲሄድ ሪል ስቴት ለምንድን ነው ችግር የምታስታውሱኝ? ሲማውጣ ይለኛል። የሲም የሌለኝ ሰው የሪል ስቴት ልግዛ ወይ ነይ ኑሮ የላሰይሽ ነይ እንኳን ደህና መጣሽ። እንግዲህ ያው ቤቴ እቺው ነች ቤቴ። እንግዲህ ገባ ወጡን የኔ እናት ወጡን እንግዲህ እንደምታየው ነው ቤቴ። ምንም በምንም ነች፣ እንዲህ ምንም በምንም ነገር ነች። እንጀራ እንዳንሶላ የሆነ ኑሮ ነው የምኖረው። ምን ታደርጋለሽ? አሁን እኔ ታዲያ ሪል ስቴት የምገዛው እኔ እችላለሁ ወይ? ያየሽው አይደል ህይወቴን? አየሽው ኑሮዬን? አንቺ ሪል ስቴት ግዛ ምናምን ትይኛለሽ እዚህ። በጣም አዝኛለሁ ከምር። እና ሪል ስቴት አገዛ ደርቆ ቀረኩ። አደረቀችው። አረ የሆነ ነገር ምን ደበረችው። ስለዚህ ለማየት ራሱ ያስጠላችሁ። ዝም ይሄን ሁሉ የህይወት ታሪኩን ነግሯት መልሳ ወደ ኋላ አይደለም የሪል ስቴት መግዣ የሲም መግዣ የለኝም እያላት ቤቱን ኑሮን አስጎብኝቷል። መልሳ ሪል ስቴት አትገዛም። ከዚህ በላይ ምን የሚያደርቅ ነገር ይሄት ይምጣ? በፍጹም በህይወቴ እኔ ተሳድቤ አላውቅም። ከዚህ በላይ ምን ጨዋል? በፍጹም ይሄ ስድብ አይደለም። ታዲያ ምንድን ነው? አሁን ስድብ ተሳድባል የምትሉት ይሄን ስድብ አንተ አሁን ባለጌ ስትባልግ ካየው ባለጌ ካልኩክ ውርጋጥ እንዴት ወረጋግጣል ሰው ላይ ሰውነት አትንካ። በሳም መቅጠል ነው ቂጥህን የሚገርፍ። እምቢ ካልክ የምትታገለኝ ከሆነ በሽመል ነው የምከተክትህ። እረፍ። ወስላታ፣ ወሽካታ፣ ሸለፈታም ብዬ ብል ይሄ ስድብ ነው እንዴ? ከዚህ በላይ ምን አይነት ስድብ አለ? ራሱ እኮ ስድብ ለመሆኑ ማስረጃው እኮ ባህላዊና ዘመናዊ ስድብ ካሉት እነኚህ ባህላዊ ናቸዋ። ይሄ ባህላዊ ከታች ባህላዊ ስድብ አይደለም። እየተማር በስነ ስርዓት ሰውን በማትጎዳ መልክ መሳደብ አለ። ፕሮፌሽናል
ሰው በማይጎዳ መልኩ ምን አይነት ይሄ አስተማሪ ነው። ይሄ አንተን ከስተት ላይ የሚመልሱ ናቸው እነኚህ ስድቦች። ስድቦች ጭራሽ ኮርሱ እኮ በኩራት ነው እኮ የሚናገሩት። በኩራት ተኩራርቶ ነው እኮ ግሳጼ ነው ይሄ። ወንድም ምን ሆነ ቀል ግሳጼ ነው ይሄ። ኧረ የት ነው ግን ያመጡት ሰውዬ? ለስድብ ራሱ ዘመናዊና ባህላዊው ስድብ አይደለም፣ ግሳጼ ነው፣ ምክር ነው እያለን ያለው። ስለዚህ እንደፈለጋችሁ ስላደው ችግር የለውም። ሰሞኑ አነጋጋሪ የነበረው ጉዳይ ደግሞ የጽጌ ሮያል ጉዳይ ነበር። ጽጌ ሮያል ሁላችንም እንደምናውቀው አንድ የሆነ ቪዲዮ ሰርታ ቲክቶክ ላይ ለቃ ነበር። ያ ቪዲዮ ቫይራል ወጥቶ እጅግ አነጋጋሪ ሆኖ ነበር። የተወሰነ ማህበረሰብ እንደ ለማኝ እንደ ሰርቶ እንደማይበላ ከሰው እንደሚያይ ሁሉ ጊዜ አድርጋ ማህበረሰቡና አጠቃላይ ጀነራላይዝድ አድርጋለች የሚል ሐሳብ እየተሰጣት ነበር። በሱ ዙሪያ ላይ በጣም ብዙ ነገር እየተወራ ነው። ወደ ሃይማኖት፣ ወደ ዘር፣ ወደ ተለያየ ነገር ከቪዲዮ ዓላማዎች በሚመስል መልኩ እየተተነተነበት ይገኛል። እና እሷ ይሄን ያሰቦች አይመስልም። በጉዳዩ ላይ የሆነ ታሪክ አለ። ያን ታሪክ እሷ ዲቴል ገብታ ሳታጠናው ነው ዝም ብላ እንዲሁ በመሰላት የሰራችው። እና ብዙ ነገር ሰው በብሔር ተከፋፍሎ በሃይማኖት ተከፋፍሎ እርስ በርስ ወደ ሁለት ተከፋፍሎ እየተከራከረ ነው የሚገኝ። እና በዚህ ጉዳይ ላይ ጽጌ ሮያል በስተመጨረሻም ዝምታዋን ሰብራለች ማለት ነው። በጉዳዩ ዙሪያም ይቅርታ ብላለች። እስኪ እንስማው። ቲክቶከሯ ጽጌ በይፋ ይቅርታን ጠይቃለች። የቅዱስ ላሊበላ ገዳም አስተዳደር ባወጣው ጠንካራ መግለጫን ተከትሎ በማህበራዊ ሚዲያ ስትታወቅ የነበረችው ጽጌ ይቅርታዋን በይፋ አስታውቃለች። ችግሩ የተፈጠረው ልመናን እንደ ስራ ከሚቆጥሩ አካላት ከቅዱስ ላሊበላ ታሪክና ሕዝብ ጋር በማያያዝ በተሰራ ቪዲዮ ምክንያት ነው። እዚህ የልመና ባህል ያላቸው አካላት ከቅዱስ ላሊበላ ታሪክና ሕዝብ ጋር ምንም አይነት ግንኙነት እንደሌላቸው መገንዘቧን በግልጽ በመግለጽ ለሕዝቡና ለገዳሙ ትልቅ ይቅርታን ጠይቃለች። ጽጌ የተፈጠረውን ስህተት ለማስተካከል ወደ ስፍራው ተገኝታ ትክክለኛውን ገጽታ ለማሳየት ዝግጁ መሆኗንም ተናግራለች። አሪፍ ነው። የተማረ ሰው የሚያደርገውን ያርሽው አለቀ። ሰራሽ ስህተት እንደሰራሽ አመንሽ፣ ስህተቴን ደግሞ አርማለሁ ይቅርታ፣ እንደም በተቻለ መጠን ወደ ቦታው ራሱ ሂጄ ስህተቴን ላርም ዝግጁ ነኝ ያለችው የሚደነቅ የሚበረታታ ነገር ነው። እኔ ተመችቶኛል። ቴንኩ እስካሁን አብራችሁን ስለቆያችሁ። የዛሬው ነበር ቪዲዮ ይመስላል። ለቻናላችን አዳዲስ ከሆናችሁ ሰብስክራይብ አድርጉ፣ ቪዲዮ ላይክ አድርጉት። መልካም ጊዜ ይሁንላችሁ።